ሄይ እንዴት ናችሁ ጋይስ? ሰላም ነው። በሱ ፊትነስ ነኝ ከአርባ ምንጭ በድጋሚ መተናል። በባለፈው ጊዜ በነበረን ሰዓት የትራይሰፕስ ወይም ደግሞ የኋለኛው ክፍልን ለማሳደግ ወይም ደግሞ ይበልጥ ለማስፋት የሚረዱ 5 ስቴፖችን ነበር ያየነው። በአሁኑ ስቴፓችን ደግሞ ለደረት ሂውጅ ለሆነ ደረት ወይም ለደረት እድገት የሚረዱ 5 ምርጥ መንገዶችን ወይም ደግሞ በአጭር ጊዜ ውስጥ ደረታችን የሚለውጡ 5 መንገዶችን ነው ለማየት የምንሞክረው። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ማድረግ እንዳትረሱ፣ ይጠቅማችኋል። ቪዲዮውን እስከ መጨረሻ ይዩት። እሺ እንዳልኳችሁ ነው። ስለዚህ ወደ መጀመሪያው ስቴፕ እንሄዳለን። ደረታችንን ለመለወጥ የሚረዱ 5 ምርጥ ስቴፖችን ወይም ደግሞ በጣም ሂውጅ የሚያደርጉልን ደረታችንን 5 ምርጥ ስቴፖች ብያችኋለሁ። የመጀመሪያው ስቴፕ የሚሆነው ደረታችን ስትሬች ወይም ደግሞ ወርም ለማድረግ የመጀመሪያው ስቴፕ ሊሆን የሚችለው ዲፕስ ነው ወይም ሊጋፕ ነው። እንግዲህ እንደምታዩት ነው። ሌትስ ጎ። ይህን የሰውነት ክፍላችንን ወይም የማለኛውን ክፍል በደንብ ወርም ያደርግልናል። ስትሬች እንዲሆን የሚያደርግልን ይህ ክፍል ነው። ይህ ክፍልን ቢጊነር የሆናችሁ ከ10 እስከ 15 ወይም ደግሞ ከ10 እስከ 12 ባለው ደግሞ ይበልጥ የምትችሉ ደግሞ ከ20 እስከ 5 ባለው እየደጋገማችሁ ብትሰሩ እስከ 3 እስከ 4 ዙር ለደረታችሁ በጣም አሪፍ ነው ብዬ አስባለሁ። አሰልኩዳ ወደ ሁለተኛው ስቴፕ እናልፋለን። ሁለተኛው ስቴፕ የሚሆነው ቤንች ፕሬስ ነው። ቤንች ፕሬስ በፍላት አድርገን በምንሰራበት ጊዜ ሶስቱንም የደረት ክፍላችንንም ማለትም አፐር እንዲሁም ደግሞ እንደሚድል ያለውን እንደመጨረሻም ደግሞ ሎወር ያለውን ሶስቱንም ፓርቶችን በተመሳሳይ ሰዓት እንዲያሰራልን ይህን በፍላት ቤንች ፕሬስ እንጠቀማለን። በደንብ ስትሬች እንዲሆን ደረታችን ወይም ደግሞ የደረት ክፍላችን ጠንካራ እንዲሆን ይህን ስቴፕ ብናዘወትረው ሪኮመንድ አደርጋችኋለሁ። እሺ ወደ ስቴፑ እንሄዳለን። ዳይ ይሄ እንደምታዩት ነው። ይሄን በደንብ ስትሬች የሚያደርግላችሁ ይሄኛው ስቴፕ ነው ቤንች ፕሬስ የሚባለው። እንደምታዩት ነው። ሁሉንም ክፍል ለሚያሰራው የማለኛውን ክፍልን ጨምሮ። ስለዚህ ከ8 እስከ 12 ባሉ 4 ድግግሞች ይሄን ቤንች ፕሬስ ብንሰራ በሳምንት 3 ጊዜ ወይም 4 ጊዜ ብንሰራቸው ይበልጥ የደረት ክፍላችንን ሂውጅ የማድረግ አቅም አላቸው እና ይሄን ኤክሰርሳይዝ አዘውትሩ ብዬ ሪኮመንድ አደርጋችኋለሁ። ዳይ ጎበዝ። እሺ አሁን ቤንች ፕሬሱን የምንለው ስቴፕን ይበልጥ ለደረታችን ስሜት ወይም እንዲኖረው ወይም ደግሞ ለሎወርም ለአፐሩም እንዲሆንን ከ35 እስከ 45 ዲግሪ ባለው ውስጥ ከፍ ብናደርገው ይበልጥ ሂውጅ የሆነ ደረት ይኖረናል። ይሄ ማለት ትንሽ ከምንሰራበት የመጀመሪያው ክፍል እንደዚህ ከፍ ብናደርገው ከዚህ ካለበት ከፍላት እስከ 45 እስከ 35 ዲግሪ ከፍ ቢል ይበልጥ ሂውጅ የሆነ ደረት እንዲኖረን ያደርጋል። ዳይ እሺ ይህን በምንሰራበት ጊዜ ሁሌም ልብ ማለት ያለባችሁ እስከ መጨረሻው የሰውነታችን ክፍል ሊደርስ ይገባል። ይበልጥ ፔን የሚኖረው እስከ መጨረሻው በምናሰጋ ጊዜ ነው። ስለዚህ እስከ መጨረሻው የደረታችን ክፍል መጠጋት አለበት። ፔን ኖሮት ይበልጥ ለመስራት እንዲያመቸን ይህን ክፍል ይበልጥ ለማሰራት እስከ መጨረሻው ፔን ሊኖረው ይገባል። ብራቮ። እሺ ለማሳየት ያክል እኔም ላሳያችሁ። ዳይስቲ ይህም በምትሰሩ ጊዜ እጃችሁ ብትለኩት አሪፍ ነው። ዘን አፍተር ፑሽ እናደርጋለን።
ስትገፉት በጣም በቀስታ ቢሆን ይመረጣል። 2 3 ይሄን ስቴፕ እየደጋገምን እንሰራለን። ወደ ሶስተኛው ስቴፕ እንሄዳለን። ዳይ እሺ፣ ይሄኛው ኢንክላይን ቤንች ፕሬስ የምንለው ራሱ ሆኖ ብዙ ጊዜ በዌይት ስንሰራ ወይ እዚህኛውን ክፍል ላይደርስልን ስለሚችል በዚህ በምንሰራ ሰዓት ባላንስድ የሆነ ቼስት ይኖረናል። ስለዚህ ከ60 እስከ 75 ባለው ሪኮመንድ ማደርጋችሁ በዳምፕል እንድትሰሩ ነውና ይበልጥ ሂውጅ ለሆነ ደረት በዳምፕል ብትሰሩ በጣም አሪፍ ነው እላለሁ። ዳይ ወደ ስራ። ተመሳሳይ ነው የመጀመሪያው የሰራነው ራሱ ሆኖ ቤንች ፕሬስ፣ ግን በደረት ብትሰሩ ሪኮመንድ ማደርጋችሁ በዳምፕል እንድትሰሩ ነው። ሁለቱንም የደረት ክፍል በተመሳሳይ ኪሎ ስለሆነ በተመሳሳይ ሰዓት ያሰራልናል። ብራቮ! በጣም አሪፍ፣ በጣም አሪፍ። አዎ፣ ስለዚህ በዳምፕል መስራታችሁን ሪኮመንድ አደርጋለሁ ወይም እደግፋለሁ። ቤንች ፕሬስ ኖርማል ነው ለደረታችን ማምጣቱ ለውጥ አይቀርም፣ ግን ባላንስን ለሆነ ቼስት ይሄን ነው ሪኮመንድ ማደርጋችሁ። ስለዚህ ወደ ቀጣዩ ስቴፕ እንሄዳለን። እሺ፣ ወደ አራተኛው ስቴፕ እናልፋለን። አራተኛው ስቴፕ የሚሆነው ዳምፕል ፍላይ ነው። ዳምፕል ፍላይ ማለት ያው ብዙዎቻችሁ ታውቃላችሁ። ይሄን በደንብ ስትሬች አድርገን ወይም የምንለጥጠው የደረት ክፍላችን በደንብ የምንለጥጠው የስቴፕ አይነት ነው። ይህ ስቴፕ አስፈላጊነቱ ለኔ በጣም ነው የሚታየኝ። ምክንያቱም ስትሬች ካላደረግን ቦዲያችን ወይም መስላችን ካልተለጠጠ ሂውጅ አይሆንም። ሰፋ ላለ ደረት ወይም ደግሞ ደረታችን ቶሎ ለውጥ እንዲመጣ ከተፈለገ ዳምፕል ፍላይ በጣም አስፈላጊ ከምላቸው ስቴፖች መካከል አንደኛው ነውና ይህን ስቴፕ እንድታዘወትሩ እመክራችኋለሁ። ከ12 እስከ 15 ባለ ድግግሞሽ እስኪ እንቀጥላለን። እንደምታዩት ነው በደንብ ነው የሚለጠጠው የደረት ክፍላችን። ሁለቱም የደረት ክፍላችን በደንብ ስትሬች ይሆናል። ስለዚህ ሲለጠጥ የመስራት እድሉን በጣም ነው የሚያሰፋው። ይህን ስትሬች ክፍል በደንብ ስትሬች አድርገን ወይም በደንብ እንድንለጥጠው የሚረዳን ስቴፕ ነው። እሺ፣ የመጨረሻው ስቴፓችን ወይም አምስተኛ ስቴፓችን ኬብል ፍላይ ነው። ኬብል ፍላይ ለሎወር የቼስት ክፍላችን የሚሆን ነው እና በጣም ሂውጅ የሆነ ደረት እንዲኖረን ወይም ደግሞ የሎወር ቼስታችን ሂውጅ እንዲሆን የሚያደርግልን በደንብ ስትሬች የሚያደርግልን ነው። ስለዚህ ኬብል ፍላይን እንሰራለን። ኬብል ፍላይን ከ8 እስከ 12 ባሉ ድግግሞች 4 ዙር ብትሰሩት ኢፌክቲቭ የሆነ የሎወር ቼስት ይኖራቸዋል። ጎ ይሄኛውን የሎወር ፓርት የሚያሰራልን የደረት ስቴፕ ነው ኬብል ፍላይ። ስለዚህ የኬብል ፍላይን በተደጋጋሚ ብትሰሩ አሪፍ ነው። ኬብል ፍላይ ለማሳየት ያክል ወይም የሎወር ቼስታችንን የሚያሰራውን ለማሳየት ያክል የመጀመሪያ እግራችንን ወደፊት እናስቀድማለን። ካስቀደምን በኋላ ነው በምታዩት መልኩ ፕሬስ ማድረግ ነው። ፕሬስ በደንብ ስትሬች እስከ መጨረሻው እየለቀቅን እንደገና እስከ መጨረሻ እጆቻችን እስኪገጥሙ ድረስ እንስባቸዋለን።
ይህን ይመስላል የዛሬው 5ቱ ስቴፖች ከጓደኛዬ ጋር የሰራናቸው 5ቱ ስቴፖች ይህን ይመስላሉ። ስለዚህ ሂውጅ ለሆነ ደረት እንደምታዩት ነው። በቀጣይ ደግሞ የተለያዩ የሾልደር እንዲሁም የፊት ለፊት እጅ የመሳሰሉ የሰውነት ክፍሎችን ይኖሩናል። ለቻናሉ አዲስ የሆናችሁ ሳብስክራይብ በማድረግ ተባበሩን። እናመሰግናለን።